ጉድ። አረችን ሀገር ወዴት እየወሰዷት ነው? አደራን ካናዳን ያለ ነው እንዳትለኝ። እዛ ብንሄድማ በስንጣሙ ወይ ካናዳ። ጋይስ ሊቢያ ውስጥ ነው ያለነው። ሊቢያ ውስጥ እንዴ ምን እንዳነበብኩ ታውቃላችሁ? ካልነገርከን በምን እናውቃለን? እሺ እንግዲህ የዛሬውን መረጃ ማቀርብላችሁ አዲሱ ተሰማ እባላለሁ። ይኸውላችሁ ትላንት ምሽት መጠጥ ቤት ውስጥ በተነሳ ጸብ አንድ ወጣት ህይወቱ ማለፉ ተሰማ። በዚህም የተነሳ የሟች ቤተሰብና ጓደኞቹ ልጃችንን የገደለው በብሔር የተነሳ ነው በሚል የልጁን ቤተሰብ ለመበቀል ተነሳስተው ዛሬ ጠዋት የገዳይን ቤተሰብ መኖሪያ ቤት አቃጥለው በገዳዩ ቤት ውስጥ የሚኖሩ 4 ቤተሰቦቹን ገዳይን ጨምሮ 5 ሰዎች ህይወታቸው ሊያልፍ ችሏል። ተመልከቱ ወዴት እየሄድን እንደሆነ። እስኪ ተመልከት እንዴ! ቆይ እንዴ! ምንድነው እሱ? ከአንድ ወር በፊት የተቃጠለ ሆቴል አይደል እንዴ? ኧረ ራሱ ነው እንደው የሚያሳየው። አንተ ራሱ አይደል እንዴ? አዎ ምስራቅ ሆቴል ባለፈው ሰራተኞቹ ስቶቭ ሳያጠፉ ወጥተው የተቃጠለው ነው። ተመስገን። ገዳይም የገዳይም ቤተሰቦች ተርፈዋል ማለት ነው። አዎ ሟችም የለም የገዳይም ቤተሰብ የለም። ይሄ ዝም ብሎ የውሸት ዜና። ወይኔ በእናትህ እኔ ደግሞ ገና ዜናውን እንዳየሁት ነው የፖስተትኩት። ቪዲዮንም ጨርሼ አላየሁትም። ምን አይነት ሰው ነኝ? እግዚአብሔር ምን ኧረ ተው አንተ ልጅ ተው አርፈህ ስራን ስራ እንዴ! በተሳሳተ መረጃ ራስን ረብሽ፣ እኛን ከምትረብሽ ህዝቡን ከምትረብሽ ምን አለ አርፈህ ጣውላን ብታሽ እንጃ። ኧረ እንደውም ራሱን ነበር እንዲህ ማሸት። እሺ አሁን ይሄንንስ ምን ትሉታላችሁ? ኧረ ወደዛ ሄድ እንዴ! ይሄ ልጅ አሁን ሳላበዛውም እንዴ! እዚህ ቤት ግን ለመረጃ ያላችሁ ነገር ይሄ ልጅ ቀወሰ እንዴ!